ወደዚህ ስትመለከት አዲሱ ቤተ መንግስት ነው። ወደዚህ ስትመለከት ወደዚህ ደግሞ የቴምር ሳይት ነው እዚህ ጋር ያለው። ከቴምር ሳይት እንደዚህ ወደ ታች አሁንም እንደዚህ ስትመለከት አደባባዩ ባስ ተርሚናል ነው። እዚህ ጋር ደግሞ ስትመለከት እንደዚህ ዘወር ብለህ ይሄ የቤተ መንግስት ነው እንትን አይ ሚን ቤተ መንግስት አይደለም የካ ክፍለ ከተማ እንትን ነው ከተማ አስተዳደሩ ማለት ነው። ስለዚህ እዚህ ጋር ቤት ብትገዛ በጣም ያዋጣሃል። አንደኛ እዚህ ጋር ብትኖር የንግድ ቦታ እዚሁ ቅርብ ነው፣ መገናኛ ነው። ሁለተኛ ደግሞ የዚህ ጋር ተጀምሮ የማያልቅበት ምክንያት የለም። ምክንያቱም የመንግስት መስሪያ ቤት ፊት ለፊት ላይ የሚጀመሩ ፕሮጀክቶች እያንዳንዳቸው በተመደበላቸው ጊዜ ማለቅ አለባቸው። አንለስ ጥሩ አይሆንም ማለት ነው። እያንዳንዱ አሁን የመንግስት መስሪያ ቤት አጠገብ ያሉ ፕሮጀክቶችን ብታያቸው በተመደበላቸው ጊዜ ነው ወዲያው ነው የሚያልቁትና እንደዛ ነው። እዚህ ጋር ቤት ብትገዙ በጣም ያዋጣቸዋል። ይሄን ይመስላል። በተለይ ደግሞ የስራ ቦታ እዚህ አካባቢ ስራ ቦታ ቢኖራቸው እዚህ ጋር ባስ ተርሚናል ነው እዚህ ጋር ያለው አደባባይ ነው እዚህ ጋር ለየትኛውም ወደ የትኛውም ዳይሬክሽን ታክሲ ለመንቀሳቀስ በጣም ወሳኝና ፕራይም ሎኬሽን የሚባል ነው። አንደኛ ደግሞ ሳይቱን እንዳያችሁት እዚህ ጋር ሳይቱን ብታዩት እዚህ ጋር ነው ሳይቱ ያለው እዚህ ጋር ማለት ነው። እዚህ ጋር ይኸው እዚህ ፊት ለፊት የታጠረው ማለት ነው። ይሄ ማለት በተለይ ቶፕ ላይ በጣም ወደ ላይ ከፍላችሁ ከገዛችሁ ከተማውን በደንብ ነው እያያችሁ የምትኖሩት ማለት ነው። ማለት ጥሩ እይታ ለከተማው ጥሩ እይታ ታገኛላችሁ። ስለዚህ እዚህ ጋር ቤት ለመግዛት ዛሬ ነገር ቶሎ ወስኑ። እንደኛ ቤተ መንግስት ደግሞ እዚህ ጋር አዲሱ ቤተ መንግስት ነው። በጣም ዎኪንግ እና የአትሌቶች መሮጫ ነው። ወደዚህ ደግሞ ወደዛ ብትሄዱ ደግሞ ወጣ ብላችሁ ወደ ላይ ወደ ቤተ መንግስት ወደ አዲሱ ቤተ መንግስት ብትወጡ ደግሞ በጣም ሀብታሞች የሚኖሩበት እና ኃይሌ ገብረስላሴ የነዳንጉቴ በጣም ቱጃሮች የሚኖሩበት ቦታ ስለሆነ it's a prime location so you have to be decide right now and call ታች ባለው ስልክ መደወል ትችላላችሁ። የተከበራችሁ ክቡራትና ክቡራን ቴምር ደንበኞቻችን እናመሰግናለን። መልካም ቀን።